ብዙ ጊዜ ምን ይባላል? አንድን ሰው አብሮ እንዲውል ከፈለግ ስለራሱ አውሮ ይባላል። ደስ ይለዋል ስለራሱ ፐርሰናል ነው ስለራሱ ሲወራ ደስ። ግን ምን ሮብ ተደርጓል? ያ ኢንፍሉዌንስ ያ ተጽዕኖ ያ ብዙ ህዝብ ማትረፍ ለብዙዎች መድረስ ለምን እንዳልኩ ነው። በነገራችን ላይ ሰብስክራይብ ሳታደርጉ እየተመለከታችሁ ከሆነ ሰብስክራይብ አድርጉ። እኔና አንተ አንድ እንትን ምን ያህል ህዝብ ልደርስ ትችላለህ? በተለይ በዚህ ዘመን ገባይ ፖድካስት የማይገባበት ቦታ አለ ወይ? አይደል? ህይወት ላይ ኢምፓክት አመጡ ያልካቸው ሰዎች እኮ አጣቃቸው ገባ አይደለ? እሱ ነው ማለት ያን ያህል ከባድ በሆነ ሌቭል ምን አይነት ሌቭል መሰለ? ካንተ ጄኔሬሽን ካንተ ዘመን ያለፈ ስራ ከፈለክ ማለት ነው ገባ? ካንተ ጄኔሬሽን ያለፈ ሚሊዮነር ትሆን ትችላለህ። ልጅ ሌላ ታሪክ ይጀምራል። ድሃ ሁሉ ሊሆን ይችላል አይደል? የሚገርም 6-15 ቢዝነሶች አሉ። የሞትክ ጊዜ አብሮ ይሞታል። ተጽዕኖም ህይወትም ምንም እንደሆነ ቢራቢሮና እንደሆነ ዛፍ ስትሞት ከሞተ በጣም ሎስ ነው ገባ አይደል? በጣም ሎስ ነው። ለምን 6 ክፍል ጫማ አይኖርም? ዋትስ ዘ ፖይንት ገባ? ዋትስ ዘ ፖይንት? አንተ ከሌለ የማይኖር ከሆነ ኖ አንተ ግን ያለው ጀነሬሽን እንዲያልፍ ገባ? ቀደም ያልኩ ትውልድ እንዲያልፍ ከዛ ውጪ ደግሞ ዘመንን እንዲያልፍ ገብቷል። የኛን ዘመን አሁን እኛ በጣም በፍጥነት ኢሬሌቫንት እየሆንን አይደል? ታችኛው ጀነሬሽን እንደ ኦድ ነው አይገባውም። ለምን? በቃ ያስከው ነገር ፐርሰናል ነው። እንዴ አንተ ነገር መቼም አይገባኝም። ለራስህ ሊገባ ይችላል፣ ለራስህ ልትኖረው ይችላል፣ ለኔ አትገባኝም። በነገራችን ላይ ሰብስክራይብ ሳታደርጉ እየተመለከታችሁ ከሆነ ሰብስክራይብ አድርጉ። ገባ? ዘመኑ ከገባህ ግን እንዴት እየሄደ እንዳለ ከገባህ ትውልዱ እንዴት እየሄደ እንዳለ ከገባህ ሴንስ ይሰጣል። ገባህ? ታችኛውንም ትውልድ ታነሳለህ። ብቻህን አይደለም የምትተርፈው፣ ታች ያለውንም ትውልድ እያተረፍክ ነው። ያንን ሩጫ መሄድ ስትፈልግ you are እንትን swimming against the current ይባላል ማለት ነው። ወደ ታች እየፈሰሰ ያለው ወደ ላይ እንደመውጣት ነው። ገባህ? ልክ እንዳልኩ ቅድም እንደሰጠው ኤግዛምፕል ነው። ደና ነገር እያወራን ምንም ተብሎ ልክ የማይሆን በቃ የአገሪቷን ሰላም ሊነካ የሚችል ነገር ሲሆን አሁን ላይ አቴንሽናቸው እኛ ጋር ያልሆነ አቴንሽናቸው እኛ ጋር ይሆናል። ገባህ አይደለ? እይታ በቃ የሆነ ነገር ያየ ሲሆን አቴንሽን ይመጣል። ወዳጅ የነበረ ጠላት ይሆናል። ብዙ ነገሮች እየያዙብሃል። አንዳንድ ነገሮች ሳይገቡ ሀፐን ያደርጋሉ። በቃ ላይፍ ሜስ ይሆናል። ለምን? ኢምፓክት ሌላ ገባ? አሁን ኖርማል የሆነ ሰዓት መጥተው እንትን ቢሉ ሌላ ፎርስ መጥቶ ነው ገባ? ይቺን ኢንቫይሮንመንታችንን ይቺ ዓለማችንን ይበጠብጡብናል። ለምን? ያየነው የተነጋገርነው ነገር ከኖርማል ከኔና አንተ አልፎ አገርን እየነካ ስለዚህ አገርን እየነካ ከሆነ ደግሞ ሌላ ፎርስ አለ። መከላከያ ሰራዊት አለ፣ ምን አለ? አቴንሽኑ አንተ ጋር ይሆናል። ገባ? ያየኸው ምንድነው ነው? አንዳንድ ሰው አይገባውም። የሆነች ነገር ኦልዌይስ እግዚአብሔር ብርሃን ነው አይደል የሚለው? ኦልዌይስ ኮሙኒኬት ያደርጋል ቢገባም ባይገባም። የሆነች ነገር ይገባል። ልክ ያ ሲገባ ግን ያንን የሚከተል አለ፣ ይልካል። በጣም ቻሌንጅ አለው። ለምን እንዳልኩ ከዛ ነገር እንድትወጣ ስለማይፈልግ የራስን ነገር እንድትሄድ ስለሚፈልግ ከራስ ጋር በቃ ሂድ ኢንጆይ አድርግ። ገባ? መንግስታውን ምን የሚል ነው ለምን እንድትሄዱ ከር ገባ? የራስን ሁሉ ነው መስኖር ሞመንት ግን የሆነ ነገር ስታስብ ቻሌንጅ ከፍ ይላል። ሁለተኛ እንዳልኩ እብድ ትመስላለህ። በሚያወሩ መካከል እብድ ትመስላለህ። ለምን? መጽሐፉ በሙሉ ህይወቱ በሙሉ አካሄዱ በሙሉ ኑሮ በሙሉ ፖድካስቱ ባውቴቨር የሚያወራው ሌላ ነው። ገባ? ቀደም ያልኩ ማለት ነው። ቀደም ያልኩ በቃ አንተ ነህ እንዲህ ነህ እንደዛ ነህ ነው የሚልህ። እንዲህ አግኝተሃል ነው የሚልህ። አይዲልተስ ምናምን ብሎ ከሆነ ፌራሪ ያጠቀበው ነው ምናምን ነው የሚያው አንተ የምታወራው ነገር ብዙ እንትን አያደርግም። ገባ? ስለዚህ ከትውልዱም አጌንስት ነው ይሄድክ ያለው። ህዝቡ ከሚሄድበት አጌንስት ይሄድክ ነው። በጣም ቻሌንጅ ያደርጋል። በነገራችን ላይ ሰብስክራይብ ሳታደርጉ እየተመለከታችሁ ከሆነ ሰብስክራይብ አድርጉ። አሁን ማውራ ትክክለኛ ላይፍን እንዴት እንለውጥ ነው እያወራን ያለ ነው እንጂ ካለበት ድህነት እንዴት ልውጣ እሱ ሌላ ጉዳይ ነው። ጉዳዩ በቃ ኦፍ ኮርስ በቃ የሆነ ነገር ስራ ፕሪንሲፕል አለ። አሁን ሶስተኛው መጣለ እሱ ስጋ ላይ ደግሞ የለመድከው ድካም አለ። ያ ዲሲፕሊን ይፈልጋል። ይሄ ስጋ መገራት አለበት። አካሄደህ የለመድከው እንቅልፍ ለምደሃል፣ ከሰው ጋር እንትና ለማድረግ ለምደሃል። የራስ ነገር አለ። ኢሞሽንህን መግራት አታውቅም። በቃ የሆነ ነገር ላይ ኢሞሽን ታፕን ሲያደርግ እሱን ለመካስ የምትሄድባቸው መንገዶች አሉ። አንዳንዱ ዘግቶ ሌላ ነገር ውስጥ ይገባል። ብቻ ይሄ ኢሞሽን እና ይሄንን ነገር ደግሞ መግራትና ዲሲፕሊን አለ።
ይሄንን ነገር ስታደርግ ግን አት ኤንድ ኦፍ ዘ ዴይ የደረስክ አንተ ነው። ምን ያህል ህዝብ ተጽዕኖ አመጣ ነው? ምን ያህል ነገር አልደረስክ ነው? ገባ አይደል? ምን ሆነ? አሁን የሚገርምህ ቪዲዮዎችን አይታው ከኮኬን አዲክሽን ይወጣ ሰው አለ። እኔ አሁን ከኮኬን አዲክሽን መውጣት የምችሉበት መንገዶች ብዬ አዘጋጅቻለሁ። ይሄ ነገርህ የማይገባ ስፒል ኦቨር ኢፌክት አለው። ገባ? ይሄን ህይወት ስታወራ ብርሃን ስታበራ ጨለማ አይደለም የሚገፋው። ልክ እንደዛ ያሉ ካሉበት ነገር ይወጣሉ። ገባ? አንድ ጭቃ ውስጥ ያለ ጅናር ለምዘረጋለት ይዞ እንደሚወጣ ማለት ነው። እንዲህ አይነት ነገር ስናወራ ተስፋ ያያል። ገባ? የሆነ ነገር ስለሚያይ እሱን ይዞ ስለሚወጣ it doesn't have to be necessarily ይሄን አቁም አይደለም ጉዳዩ እሱ አይደለም ነው የምልህ። ህይወትን እንዲቀይረው እንትንን ቀይረው አይደለም። ላይፍ በዚህ መልክ ሲገባ ሌላው መስመር ይይዛል። ገባ አይደል? በነገራችን ላይ ሰብስክራይብ ሳታደርጉ እየተመለከታችሁ ከሆነ ሰብስክራይብ አድርጉ። ሁሉ ነገር መነሻ አለው፣ ምክንያት አለው። እንዴት አገኘው እሱ? የኔ እውነቱን ለመናገር የእግዚአብሔር እርዳታ ነው። ብዙ ጊዜ ማወራዋለሁ። ለምን መጀመሪያ የዛሬ 10 ምናምን ዓመት ስጀምረው እንዳልኩ ህይወቴ መቀየር ነው። ገብቷል አይደል? ብዙ ጊዜ ተናግሬዋለሁ። የምትጀምረው ችግር የለውም። እኔ አሁን አጀማመርህ ችግር የለውም። ምክንያቱም ሳየው እኔ ድሮ ፋዘር የሆነ አንድ ጫማ ገዝቶ በጣም ተቸግሬ ነው ሃይስኩል ያደግኩት። ሴንጆ ነበር የተማርኩትና ያው ሴንጆ ደግሞ ታውቃለህ በጣም እንትኖች ናቸው። እኛ አንበሳ ጫማ አንድ ተገዝቶልህ እሷንም ዓመት ሙሉ ቀጠል ምናምን ተብሎ ነው። የሆነ ጊዜ ትዝ ይለኛል ተቀዶብኝ እንዲህ ካነሳሁት ስለሚነሳ እንዲህ ያሸሁት ይጃቃል። ሶ ያ እንትንም አለ ገባ የሰራብኝ ነገር አለ። ሶ አሁን ስትለኝ የሆነ ክሎዚት ውስጥ ጫማ መደርደሪያ ኖረኝ። ኢትስ ሚኒንግለስ አይደል? ግን የመጣበት ምክንያት አለ። አጠባቂ የነበረበት ነገር አለ። ሶ ይሄ የሆነ ቀን እንዲህ ይበራልኝ ነገር አይደለም። ግራጁዋሊ የሄድኩባቸው ነገሮች ናቸው። መንገዱን ሳይ እንዳልኩ ህይወቴ ላይ እየቀለልኩ እንደነበረ ሲገባኝ ነው። ከድንጋጤ ነው የጀመረው። የኔ ፐርሰናል ይሄ ብዙ ጊዜ እናገራለሁ። ከድንጋጤ ነው የጀመረው። ህይወቴ በጣም ባዶ እንደሆነ ገባኝ። እና አንድ ጊዜ ምን ያደረኩ መሰለ እያስተማርኩ አካውንቲንግ ይሄ ነገር የገባኝ ሰሞን ማለት ነው። ያ የመታኝ ቀን አንድ ሳምንት ታመምያለሁ ማለት ህይወትህ ባዶ እንደሆነ ሪያላይዝ ስታደርግ ስትመከር እኮ አይደለም ብለህ የምር ነፍስ ሲገባት ማለት ነው። ምን ነበሩ እንደዛ ማለት አሉት አይደለ? የሆነ ፔኖች አሉት የሚሰማህ አይነት ነገር አለ። አሁን እዛ ውስጥ ያለ ሰው ሊኖር ይችላል እና ኤግዛክትሊ ታስታውሰዋለህ ሞመንቱ ምን መሰለህ? እንደ ቀላል ነበር የጀመርኩት። ህይወቴ ወዴት እየሄደ ነው? ምን እያደረኩ ነው? እኔ ህይወት ላይ ኢምፖርታንት የሚባሉ ነገሮች ምንድናቸው? ያረኳቸው ያሉ ነገሮች ምንድናቸው የሚለውን እንደ ሰልፍ ኢቫሉዌሽን ነው ሊዮ ብዬ የጀመርኩት ማለት ነው። እና ሳየው ምንም እንዲህ ነው ብዬ የምጠራው ኢምፖርታንት ነገር የለም። እንዳልኩ ነው እኮ አሁን እኔ ሰው እግዚአብሔር ይርዳው ባይ ነኝ። ለምን መሰለ አንዳንድ ከባድ ነገር የሚገርመው የሆነ ጊዜ የሆነ ሰው ሲናገር ሰምቻለሁ። 8000 ብር ለሰው ብድር መክፈል አቅቶት ራሱን ያጠፋ ሰው አለ። በጣም ሲምፕል ይመስላል አይደለ? ይቺን ሲምፕል አይዲያ ማን የተጫናት ነው? ገባ? ይቺ ሲምፕል በቃ ነገ ልትመለስ የምትችል ነገር ጨለማ ወይ ሰይጣን ሲጫናት በቃ ሌላ ታሪክ አድርጎ ያሳያል። ገባ? ሌላ ታሪክ አድርጎ ያሳይና ህይወትን ከአቅጣጫ ያሳጣታል። ሰው ቢያወራ በጣም ነው 8000 ምን ማለት ነው አይደል? ለሰውየው ግን በቃ መክፈል አቅቶት እንትን ሲሆን በቃ አጋኑ የሆነ ነገር ሲጫነው ማለት ነው። አንዳንድ ሲምፕል የምታደርጋቸው ነገር ደግሞ እግዚአብሔር ሲጫናቸው በጣም ታስተውላለህ። ገባ? በጣም ታስተውላለህ። አሁን ያኔ ማንም ሊሰራት የሚችል ስኩዌር ነገር ናት ኢምፖርታንት ምናምን፣ ግን ሳየው ረጅም ዓመት ሄጃለሁ። እድሜ ታየኝ። በቃ ገባኝ ነገሩ በጣም በቃ ምንም ነገር እንደሌለ ማለት ነው። ሊትራሊ እንዴት የምጽፈው ነገር ጠፋኝ። ከዛ ያ ፔን ሳምንት ነገር ፈጅ። እንዴት ምንም የለኝም፣ እንዴት ምንም አይኖረኝም ምናምን የሚል ነገር ማለት ነው። በነገራችን ላይ ሰብስክራይብ ሳታደርጉ እየተመለከታችሁ ከሆነ ሰብስክራይብ አድርጉ። እና አካውንቲንግ ሳስተምራቸው አካውንቲንግ ላይ አሁን ለምሳሌ አመታችሁ እንዴት አለፈ ብላችሁ ሜጀር ኢቨንቶች ትዝ ይላችሁ ይችላል። 3-4 ነገር። ቢዝነስ ላይ እንደዛ አይደለም። ይሄ ከገዛን አይደለም። በሳንቲም ኤቭሪቲንግ መመዝገብ አለበት። አት ኤንድ ኦፍ ዘ ዴይ ሪፖርት ስለምታቀርቡ ለመንግስት ምናምን አልኳቸውና እኔ ድምጽ ነው የሰማሁት። አንተስ ምን አለ አለኝ። እና አንዳንዴ እኮ እንደዚህ አይነት ነገር እንትን ይላል። አብሶ ስታስተምር ራስን ጠይቃለህ። ሳወራ ነው በጣም ነገር ለዛ ነው የምልህ። ይሄ እንትኖቼንም ሜንቴኒቲ ቦታ ያወራኋቸውን ነገሮች ዞር ብዬ የማየው እኔም ራሴ የምሰማቸው ነገሮች ስላሉኝ ማለት ነው። እና ሳየው የምራውን እግዚአብሔር አልቋል ብሎ መጥቶ ከህይወትህ ስጠኝ ቢለኝ ማለት ምን አገኘህ? አሁን ይሄን ያህል ዓመት ኖረሃል፣ 20 ምናምን 30 ምናምን ዓመት ኖረሃል። ምን አለ አንተ እስቲ ምን ደረስክ ቢለኝ
ሲለኝ ምንድነው የምለው በቃ ምንም የለኝም የሚለው ሪያላይዜሽን በጣም ፔንፉል ሆነ ማለት ነው። ሶ የሆነ ነገር ይኖረኝ በሚል ተጀመረ። የሆነ ነገር ይኖረኝ ተብሎ ሲጀመር ከስጋ ጀመርኩ። ምን ማለት ነው? ላይፍ መቀየር፣ ፋይናንሻል ነገር ላይ እንትን መሆን እንዳልኩ ነው። በቃ የሚገርም ቤት ምናምን ጫማ ምናምን ተጀመረ። ሶ እሱንም ሲሄድ ግን በዛ ሞመንቶቹ ውስጥ ማለት ዳዝ ኢት ሜክ ሴንስ ማለት ሚኒንግ ይሰጣል። ምንድነው አንዳንዴ ደግሞ ያጋጥመዋል። ይሄ ብዙ ጊዜ በቃ ወደ ፈጣሪ የሚጠቁ ሰዎች ይጠይቁ፣ ማስተዋልን ይጠይቁ፣ ገብቷል? ጥበብን ይጠይቁ። ለምን? እግዚአብሔር ስለሆነ ማስተዋልን የሚሰጠው ማለት ነው። እና አንዳንድ ቪዲዮዎችን ያለው የማንን አየው መሰለ የሻክ የሆነ ጊዜ የተናገረው ነው። እና 35,000 ካሬ ነው ቤቱ እና 35,000 ካሬ ነው። 15 20 ምናምን ባድሩሞች አሉት። እና ሁሉንም ግን ፍላሽ ታደርጋለህ ተጠቀማለህ አለችው። ምን ይባላል እንደዛ ከደረቀ እኮ በጣም ነው የሚሸተው። ዳሳይ ምን ትጠቀማለህ ብትለው ኪችኑ ስለሚረበኝ ለመብላት አለ። ሲደግመኝ ደግሞ ናፕ ለማድረግ መኝታ ቤት። ይሄ ሰው የሚገኙ መኝታ ቤትና ኪችን ብቻ ነው። 35,000 ካሬ አለ ምናምን አለ። ታዚት ሜክ ሴንስ ዝም ብዬ የሰማው ማለት ነው። በነገራችን ላይ ሰብስክራይብ ሳታደርጉ እየተመለከታችሁ ከሆነ ሰብስክራይብ አድርጉ። ከዛ የሆነ ጊዜ ነው ሃርመኒ ሆቴል አልረሳው። ልክ ውስጥ ገብታ ያለች ሶፋ ላይ ቁጭ ብዬ ኤቭሪቲንግ እየሰራው ብዙ ጊዜ እናገረዋለሁ። ተጽዕኖ ነው የምትፈልገው ወይስ ስኬት በላይ ማለት ነው። ያኔ ሰክሰስ ጉግል ነው ሁሉ ያደረኩት ምንድነው ምናምን። ከዛ ሳየው እቺ ቀድም ያልኩ አይመጣችሁ ያኔ ነው ኤቭሪቲንግ ፐርሰናል ለኔ ነው የሚሆነው፣ ከኔ ነው የሚሆነው። አንተ የምትገርም ሰው ነህ፣ እኔ ነኝ። ገባ? እንዲህ አድርግ፣ እኔ ነኝ። እንዲሆንልሃል፣ እኔ ነኝ። ከኔ ተጀምሮ በእኔ ነው የሚያልቀው። ከዛ ደግሞ ይሄን ሳየው በቃ ብዙዎች ሄደው ኖረው በቃ ሲያልፉ አያስኬድም። አሁን አሉ የሚባሉ ሀገራችን ላይ ያሉ ሚሊዮነሮች ያቸው ልጆቻቸው ሌላ ነገር ውስጥ ናቸው። አሁን ቢዝነስ ላይ ሳሰለጥን አወራቸዋለሁ። ዋይሪ ቢዝነስ ቼክ አድርጎ ማታር የምትከፍሉት ዋጋ ስላለ መክፈል ትፈልጋላችሁ ወይ? ትዳራቸው የለም ምናምን። ገባ? ሳየው እያስኬድ አይደለም። ሰው እንደገና ጠይቃለሁ ዋይ? ምክንያቱም ከላከህ የላከህን ጋራ ጥብቅ የሆነ ግንኙነትና መስማት ግዴታ ነው። ገባ? እኔ አንተን አውሮፓን በለው አሜሪካን በለው የሆነ ቦታ ልኬ ከኔ ጋራ ኮሙኒኬሽን ግዴታ ነው። ገባ? ብር ያለው ሆቴል መኖሪያ እኔ ነኝ። ራስን አንጠልጥለን የሄድከው በቃ ገባ? ሆቴል እኔ ነኝ፣ ስራ እኔ ነኝ፣ ኤቭሪቲንግ ማለት ነው። ኧረ ስልኩም ያለኝ በኢንተርኔት በምናምን ማታረቀው ነገር የለም። ለምን? እኔ ነኝ ላኳ። ምድር ላይ ግን እንዳልኩ ነው። ምን ዳይቨርት አደረጉን? በቃ አንተ ስላሉ አንተ ትግል ውስጥ እንዲሆን ያደርገዋል። የሚያሳዝነው ግን አት ኤንድ ኦፍ ዘ ዴይ እድሜህም አልቋል፣ ኤነርጂህም አልቋል። ከዛ በኋላ ደግሞ ያለህም ሲግኒፊካንስ ኤሪያ ላይ አይደለም። ስለዚህ ያለችህን እየበላህ ከዛ ደግሞ እንትን ማድረግ ትፈልጋለህ። ይሄ በቃ ጥሩ ነኝ ብለህ ማሳየት ስለምትፈልግ የምታሳየው ነገር አለ። ያ ደግሞ የማይገባህ ነገር ነው የምልህ። አሁን እኛ እያወራን አልኩህ አይደለ? ከብዙ ሰዎች ይወጡ ይልኩልኛል። በነገራችን ላይ ሰብስክራይብ ሳታደርጉ እየተመለከታችሁ ከሆነ ሰብስክራይብ አድርጉ። አንደኛ ከፈጣሪ ጋር ካለ ግንኙነት የሚሆነው እንዳልኩ ነው። እንትን አርስናት ሪሊጅን እያወራ ያለሁት ገብቷል። ምክንያቱም በቃ ከመጣ ተልክ ያለው ብለህ ካመንክ ላኪ ያለ ተልከህ መጣ እንዴት ነው ከላኪ ጋር አብረህ የማትሆነው? ገብቷል። እንዳልኩ እኮ ነው ሪዲክለስ ማለት አውሮፓ ልክ ምንም ሳንገናኝ ከኔ ጋር እንዴት ደርሰህ ትመለሳለህ? ሲጀምር መድረሻ መመለሻ ከየት ታገኘዋለህ? ገባ? እንደዛ ነው። ስለዚህ አሁን ያልኩ በተለይ ያ ሌቭል ይሄ ከሆነ አየር በላይ ባሁን አየሩ ይባላል አይደል? በቃ አየሩ ይያዛል። ከያንን አየር ሰንጥቀህ ማለፍ ሌላ ዌፐን ይፈልጋል። ገባ? ሌላ ወጥን ይፈልጋል። ስጋህን በስፖርትና በንባብ በምናምን ልታረገው ትችላለህ። ነፍስህን ቁጭ ብለህ በመረዳት ያሉን ፓተርኖች መስበር ትችላለህ። መንፈሳዊ ስትል ግን ሌላ ወጥን ይፈልጋል። ገባ? በዚህኛው ስለማትወቀው ማለት ሌላ ኦቶሪቲ፣ ሌላ አቅም፣ ሌላ ነገር ይፈልጋል። ያንን አየር ሰንጥቀ ማለፍ ከፈልክ በነገራችን ላይ ሰብስክራይብ ሳታደርጉ እየተመለከታችሁ ከሆነ ሰብስክራይብ አድርጉ። አንተማ ይሁን ተራ ህይወት ኖረህ ያንን ተራ ህይወት እየተናገርክ ይሁን ሁሉም እየተማገደ ነው አይደል? አሜሪካ ሄዱ ድስት እያጠበ አይደል? የሆነች እንትን ውስጥ መሬት ላይ የተኛ እዚህ የሚገርም ልብስ እዛ በ10 በ2 እንትን $5 በሴል ገዝቶት እዚህ መጥቶ ውሎ አዳሩ ክለብ ነው። ከዛስ ብዙ ሺህ ህዝብ ግን ይሄዳል። ኢምፓክታችን አይገባ ነው። ብዙ ሺህ ህዝብ ይጋዛል። አረብ ሀገር ሁሉም እየሞተ ነው።
አንዷ ስትመጣ ግን እዚሁ ነገር ታደርጋለች። እኛ ደግሞ እንደ ሰው በጣም የሚገርመኝ ባህሪያችን ኤክሴፕሽን እንወዳለን። ኤክሴፕሽን እንወዳለን። አንድ ሰው የተሳክቶለታል በቃ የሆነ ያህል ሺህ ህዝብ ታግዛለህ፣ ግን that's your impact ገባ። አንተም የምታደርገው ግን ዳይሬክትሊ አሁን ከምናወራው የሚጠቀማል፣ ግን ይሄ ኤንቫይሮንመንት ራሱ ይሄ አሮማ ራሱ ይሄ የምናወራው ነገር ራሱ የሚያወጣቸዋል፣ ፎከስ እንዲያደርጉ የሚያደርጋቸዋል፣ በሆነ ሌቭል የሚያስኬዳቸው ሰዎች አሉ፣ ወደ ሆነ ነገር የሚያነቃቸው ሰዎች አሉ። ስለዚህ ያንተም ስፒል ኦቨር አለ፣ ያኛውም አለ። ስለዚህ ቼንጅ ማለት ህይወትን ሁሉ የምትታገልበት የተላክበት ምድር እንዲሁ ዝም ብላ የተመቸች የብኒ ነገር የምትደረግልህ አይደለም። ከባድ ነገሮች አሉ። ስለዚህ ፋይት የምታረጋቸው እንዳልኩ አንደኛ ከታች ስንጀምር እድሜህን ሙሉ አንተ ራስህ ያደረካት ልምድ፣ አንተ ራስህ ያረካት ስራ ምናምን አለች። ሼም አለ፣ ብዙ ነገሮች አሉ፣ ማይንድ ላይ ያለ ዲፕሬሽኖች አሉ፣ ስጋ የለመደው ነገር አለ ከታች። ከዛ ደግሞ ከዘር ይዘውልህ የመጡ ፓተርን አለ፣ አለማመድ፣ አስተሳሰብ አለ። አገሪቷ ደግሞ የሄደችበት ያለው በቃ አስተሳሰብ አለ። ወሎ ብትሄድና አማንተን ትግራይ ብትሄድና ወለጋ ብትሄድ ይለያያል። የራሳቸው ፓተርን አላቸው። እሱን ራሱ በተሰሞጣት ሌላ ታሪክ ነው። በነገራችን ላይ ሰብስክራይብ ሳታደርጉ እየተመለከታችሁ ከሆነ ሰብስክራይብ አድርጉ።